እግዚአብሔርን እንዲያመሰግናችሁ ብላችሁ አታመስግኑት፣ እንዲያከብራችሁ ብላችሁ አታክብሩት። እናንተ አከበራችሁትም አላከበራችሁትም እኛ ተሰብስበን አመሰግነውም አላመሰግነውም ክብሩ ምስጋናው ማይጎልበት መመስገን ስላለበት እናመሰግነዋለን። እኛን ማመስገን የሱ ድርሻ ነው። መከበር ስላለበት እናከብረዋለን። እኛን ማክበር የማን ድርሻ ነው? እንዲያከብረን ብቻ ብለን የምናመልከው አምላክ አይደለም እሱ። ለዛ ነው ዜና አበው ላይ አንዲት ሴት ነበረች ይባላል። ዮሐንስ አጺር የሚባል አባት ካለበት ገዳም ሄዳ 20 ወቄት ወርቅ ምጽዋት ለመስጠት ገባችና በሩን አንኳኩታ መነኮሳቱ ከፍተው ምጽዋቷን ሊቀበሏት ሲሉ በፍጹም አለች፣ አስተዳዳሪውን አበመኔቱን ካላገኘው አልሰጥም ለእናንተም አለች። አራተይ ስጭን ችግር የለም እኛ እናስተላልፋለን፣ በፍጹም እሳቸውን ነው ማግኘት የምፈልገው አለች። እሺ ተባለች፣ አስገቧት። አባ ዮሐንስ አጺር ሰሌን እየታታ ወይም ዘንቢል እየሰራ ነበር። ከዛ በኋላ ያቺ ሴት ገባች። አባታችን ሰሌን እየሰሩ ነው፣ ዘንቢል እየሰሩ ነው። ቀና ብለውም አላዩአትም። እሷ ያመጣችውን ወርቅ በሙሉ ከፊት ለፊታቸው ዘረገፈችው። ቀናም ብለው አላዩአትም። ተቀበሉኝ ስጦታዬን አለች። እግዚአብሔር ይስጥሽ አሏት። ማን ይስጥሽ? አሜን ብላ ወጣች። ከዛ በኋላ ግን ትንሽ ርቀት ሄዳ ከነከናት። ምክንያቱም የሰጠችው ስንት ጆንያ ሙሉ ወርቅ ነው? 20 ጆንያ ሙሉ ወርቅ ነው። አንድ ጆንያ እንደሰጠ ሰው ወይ አንድ ጠጠር አምጥቶ እንዳስቀመጠ ሰው እንዴት ነው እግዚአብሔር ይስጥሽ ብቻ ልባል የሚገባኝ? ስላላዩት ይሆናል አለች። ተመልሳ መጣችና አንኳኩታ አስገብተዋት አባ ምናልባት ካላዩት ብዬ ነው 20 ወቄት ወርቅን ያመጣሁት አለቻቸውና አባ ዮሐንስ አጺር ምናልባት ለማን ያመጣሽው አሏት። ለኔ ነው ለእግዚአብሔር አሏት። ስለዚህ ማን ይስጥሽ?